ምን እንዲሆን ጠብቀንሽ? ከዚህ ሁሉ ነገር በኋላ ምን እንዲሆን ፈለግ? እስኪ ውረድና ሳሎን ቤት ያለውን ነገር እንኳን መጀመሪያ አጽዱት፣ አንሱት። እስኪ ሀይሚ ይሰማታል፣ አይምሮዋ ይጎዳል ብላችሁ ካሰባችሁ እንደዛ እንዳደረገ አበውን እሺ፣ አንተ እዚህ ጋር አሞሃል አይደለ? ማንሳት ይችል ነበር፣ አንሳው ማለት ትችል ነበር። እኔ ያን ነገር ሳየው ትናንት ያየሁት አይበቃም? ያን ነገር ዛሬ ሳየው ምን ይሰማኛል? እናንተ በቃ እንደፈለጋችሁ ነው የምትይኝ። እኔ ምን አውቃለሁ? እኔ እኮ ምንም እኮ የማውቀው ነገር የለም እኮ። በቃ ምንም የራሳችሁ ጉዳይ ሁላችሁም ትሆኑ። ስለ ራሳችሁ ብቻ ለምንድን ነው እኔ የት ላይ እንደፈለጋችሁ የምትሆኑት? ቆይ ከዚህ በኋላ ሀይሚን እፈልጋለሁ ብለህ በጓደኞች እንዳታስደውልኝ። አልፈልግም። በቃ ሀይሚ አብረን እንሁን እኮ ነው ያልኩሽ። ምንም እኮ አይደለም ያልኩሽ። ወደ ድሮ እንመለስ እኮ ነው ያልኩሽ። ለምን አታውኝም? እኔ ማንንም አልፈልግም፣ አንቺን ነው የምፈልገው እኮ ነው ያልኩሽ። ምንድን ነው የምትጠብቂው?